ተውቶ ራሱ ንገረሽ መተትም አልተደረገበትም። ያ ሁሉ ቪዲዮ እየተሰራ የራቁት ቪዲዮ ራሱ ተይዞብኛል ብሎ ከዳኒ ጋር ሲበጣበጥ የነበረው ኔቨር ውሸት። እሱም ደግሞ ውሸት ናት። አረ የኔ ወደ ማርያም ላ አይደለም ትውልዱ የተረገመ ነዋ። አይውልሽ ቆይ ልንገርሽ ታለ ይሄ ትውልድ እኮ የተረገመ ትውልድ እኮ ውሸት በቀር ሌላ የሚያምነው ነገር የለም። ፌክ ነው ሁሉ ነገር ውሸት። ምንም የደረሰበት ነገር የለም። ውሸት አይደለም። አይውልሽ ቆይ ዳንቺ ንገርሽ ማንነትሽ ነው የምትፈልግ ወንስ ገንዘብ ነው የምትፈልግ? ገንዘብ እንደምጠፋ ታውቂያለሽ። ስምሽ ግን አንድ ጊዜ ቆሻሻ ከሆነ ግን መቼም አይጸዳም። በተለይ ሀበሻ ኢትዮጵያ ውስጥ ዶላር እየበላ ነው። ምን አሻውሱለኛ ዶላርን እያፈሰኝ ምን ያርግልሻል? ዶላር ምን ያርግልሻል? ወላሂ ስምሽ ካለማ ማሬ ተንገሮቹ የሎቹ መተንገሮቹ ባለውነቶቹ የሩታ ልጆች ደግሞ ጠንቅቀው ያውቃሉ። ምንገራቸው 4 ዓመት ሙሉ ሚዲያውን ቆርጥመው የበሉ ናቸው። ጠንቅቀው ያውቃሉ። ሄርሜላ ላይ አብረሽ ተጫወተ እንጂ እኛ ላይም ተጫወተ እንጂ እሱ ምንም አልታመመም። እኔ እውነቱን አስረግጬ እነግራቸዋለሁ። እውነታው ይሄ ነው። መተት አላረገችበትም ሩታ ለማስመሰል ሰውን ትኩረት በቃ እስከ መጨረሻው ዝም ብላችሁ ቪዲዮ ማየት ትችላላችሁ። እንግዲህ አናይም ማለት